እነዚህ የምታያቸው ሁለት ስልኮች አንድ አይነት ስልክ ናቸው። አንደኛው ከአንደኛው የ72 ሺህ ብር ጭማሪ ያለው ግዢ ላይ ማለት ነው። ሁለቱም 512 ጂቢ ናቸው። ተመሳሳይ ካሜራ ነው ያላቸው። ሁሉ ነገራቸው ተመሳሳይ ነው። ለምን አንደኛው ከአንደኛው እንደሚጨምር ላስረዳችሁ። አንደኛው ግሎባል ቨርዥኑ ነው፣ አንደኛው ደግሞ ቻይኒዝ ቨርዥኑ ነው። ግሎባል ቨርዥን ማለት ለዓለም የሚያቀርቡት ነው። ይሄ ደግሞ ለራሳቸው ማርኬት ለቻይና ማርኬት የሚያቀርቡት ነው። ቻይኖቹ እንግዲህ ኢቭን ስልክ ራሱ ሰርተው ለራሳቸው ህዝብ ቅናሽ ያቀርባሉ። እኛ ጋር ግድብ ትገድብና መብራት ትጨምራለህ። ዋና ልዩነቱ ሶፍትዌር ነው። በነገራችን ላይ ስልኩ ኦፖ ኤክስ9 አልትራ ይባላል። አሁን ይህን ቪዲዮ በምሰራበት ሰዓት የዓለማችን ቁጥር 1 ስልክ ነው። ፕሮሰሰርን ብትሉ የመጨረሻው ፕሮሰሰር ነው ያለው። ካሜራን ብትሉ የሚደርስበት ስልክ የለም በዚህ ሰዓት። ሁሉም ነገር ቶፕ ኦፍ ደ ላይን የሆነ ስልክ ነው። በመጀመሪያ በምን እንደምትለዩት ላሳያችሁ። ሁለቱም ስልክ ወደ ጎን ስዋይፕ ስታደርጉ ግሎባል ቨርዥኑ እንግዲህ እንደምታዩት የጉግል ኒውስ ነው የሚመጣው። የትኛውም ስልክ እንደዚህ ወደ ጎን አንድሮይድ ከሆነ ወደ ጎን ወደ ግራ ስዋይፕ ስታደርጉ ጉግል ኒውስ ነው የሚመጣው። የቻይናው እንግዲህ እንደዚህ ቻይነኛ ሽናኒገኖች ነው የሚመጡት። ማጥፋት አትችሉም። በነገራችን ላይ እነዚህ ነገሮች ያው ትለምዱታላችሁ። ሌላ ዋና የሚደብረው ነገር ምን መሰላችሁ? እያንዳንዱ ነገር አንድ ስቴፕ ኤክስትራ ስራ ይፈልጋል። ለምሳሌ ጉግል ፕሌይ የለውም። ጉግል ፕሌይ ችግር የለውም፣ የራሳቸው አፕ ማርኬት አለ። አሁን ነው ዶላር ያደረኩት። ጉግል ፕሌይ ብላችሁ ሰርች አድርጋችሁ መጫን ነው። ጉግል ነክ ነገሮች ይሄ ጂሜል ምናምን ቤዚክ የሚባሉትን ነገሮች ከራሳቸው አፕ ስቶር ላይ ገብታችሁ መጫን ትችላላችሁ። ካልሆነ ደግሞ ስልክ እየቀየራችሁ ከሆነ ከድሮ ስልካችሁ ክሎን ስታደርጉት ስለሚመጣ ችግር የለውም። ልዩነት ቁጥር 1 ይሄ ነው። ሌላ ለብዙ ሰው ዲል ብሬከር ሊሆን ይችላል ብዬ የማስበው ግሎባል ቨርዥኑ ላይ ሰርክል ቱ ሰርች አለ። ይሄ አብዛኛው አንድሮይድ ላይ ያለ ነገር ነው። ለምሳሌ ይሄ ሞዝ ምን እንደሆነ አላውቅም። ፎቶ አነሳዋለሁ። ፎቶ ካነሳሁት በኋላ እዚህ ጋር ጫን ብዬ ሰርክል ሳረገው ጉግል ሰርች አድርጎ ስለዚህ ሞዝ ያለውን ነገር ይነግረኛል፣ ሞዴሉን ምናምን ይነግረኛል። ቻይኒዝ ቨርዥኑ ላይ ይህንን ነገር አታገኙም። ሰርክል ቱ ሰርች የሚባል ነገር የለም። ቻይኒዝ ቨርዥኑ ማለት ነው ይሄኛው የቻይናው ቨርዥን። በነገራችን ላይ እዚህ ስልክ ላይ ብቻ አይደለም፣ አሁን ኦልሞስት እንዳለ እየወጡ ያሉ ስልኮች ይሄ ኦፖን ቪቮ ምናምን ዣኦሚን ብትሉ ቻይኒዝ እና ግሎባል ቨርዥን አላቸው። አሁን ይሄ አዲሱ ቪቮ ኤክስ300 አልትራው ነው። ስቲል ይሄኛውንም ቻይኒዝ ቨርዥኑን ነው የገዛሁት ስለሚቀንስ ማለት ነው። ኳቹ ነገር እዚህ ጋር ምን አለ? በጣም አግሬሲቭ የሆነ ባትሪ ማኔጅመንት አለው። ኖቲፊኬሽን ጭራሽ ነው የሚያደርሳቸው። ልክ አፕሊኬሽኑን ስትዘጉት ዘግቶታል። በቃ ባክግራውንድ እየሰራ አይደለም እና ሜሴጅ ዋትሳፕ ብትሉ ቴሌግራም፣ ፌስቡክ ምንም ነገር ሜሴጅ አይደርሳችሁም። እሱም ግን ፊክስ አለው። ምን ታደርጋላችሁ መሰላችሁ? ይሄ ምን አፕ እንደሆነ አላውቅም። እንደዚህ ያዝ ታደርጉትና አፕ ኢንፎ ጋር ትመጣላችሁ። አፕ ኢንፎ ጋር ከመጣችሁ በኋላ እዚህ ጋር ባትሪ ዩዜጅ የምትላለች። ብዙ ጊዜ ስማርት ሞድ ላይ ነው ያለው አለው። ባክግራውንድ አክቲቪቲ ትሉታላችሁ። ከዛ በኋላ ከጀርባ መስራት ይጀምራል ማለት ነው። ከዛ ደግሞ ላይ ትመጡና ማኔጅ ኖቲፊኬሽን ብላችሁ ኖቲፊኬሽኑን አለው ማለት ነው። ሶ እያንዳንዱን አፕሊኬሽን እንደዚህ እየከፈታችሁ ዋትስአፓችሁን፣ ቴሌግራማችሁን፣ ፌስቡካችሁን፣ ሜሴንጀራችሁን የምትፈልጉትን አፕሊኬሽን በጠቅላላ እየከፈታችሁ ይህንን ነገር አክቲቬት ማድረግ ይጠበቅባችኋል ማለት ነው። ስዋይፕ ስታደርጉ ምናምን አያችሁት የሚመጣውን ቻይነኛ። እሱን ግማሹን ማጥፋት ይቻላል፣ ግማሹ አይጠፋም። ለምሳሌ እዚህ ጋር ሆም ስክሪን ላይ ያለው ነገር የቻይነኛ ዜናዎቹ ማጥፋት አትችሉም፣ ግን ኢትስ ኦኬ በቃ ባላየላሽ ማለት ነው። ምን ችግር አለው? ይህን ያህል ቅናሽ ካገኛችሁ ተመሳሳይ ስልክ ሆኖ ይህን ያህል ቅናሽ ካገኛችሁ ወርዝ ያደርጋል። አይ ቲንክ እንደኔ። ለማንኛውም ልዩነቱ ይሄ ነው፣ ሌላ ልዩነት የለውም። ሃርድዌር ተመሳሳይ ናቸው። ካሜራ፣ ቻርጂንግ ስፒድስ፣ ፕሮሰሰር ኤቭሪቲንግ አንድ አይነት ናቸው። እና ሌላ አንድ ነገር ደግሞ ምንድነው ዋራንቲው ነው። የቻይናው ዋራንቲው እዛው ብቻ ነው፣ ቻይና ሀገር ላይ ብቻ ነው የሚሰራው። ግሎባሉ የትም ብትሆኑ ይሄ ካምፓኒ ያለበት ቦታ ላይ ሄዳችሁ ዋራንቲ ልታገኙ ትችላላችሁ። ግን እኛ ሀገር ዋራንቲ የት ነው የሚሰራው? ለኛ አፕላይ አያደርግም። ስለዚህ ኤአይ ፊቸሮቹም አንዳንድ ነገሮች ችግር ሊኖሩ ይችላል። ግን ስቲል ቅናሹን ስታዩት የተሻለ ኦፕሽን የቻይኒዝ ቨርዥኑ ነው ብዬ አስባለሁ እንደኔ